ልጄ ደሊና ተነሺ፣ አንቺ ክፉ አሮጊት የትም አታመልጨኝም፣ እደርስብሻለሁ ጉድጓድን ብትገቢ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ እንደተለመደው ክፍል 33 ደሊና ድራማ ተከታታይ ድራማ ነው ማለት ነው። ደሊና እንግዲህ እንደተለመደው ወይዘሮ አልማዝ ወደ ደሊና ሄደች ማለት ነው። ደሊናዬ ልጄ ተነሺ ተነሺ፣ ውሃ ጠጪ ውሃ ጠጪ ትላታለች። አልጠጣም ትሞችብኛለሽ፣ እኔ እንድትሞች አልፈልግም ትላታለች ማለት ነው። ከዛን እንዲሞት አይደል እንደ የፈለጋችሁትኝ፣ ተውኝ፣ ልቀቂኝ፣ አልጠጣም ውሃውንም ትላታለች ማለት ነው። አሁን ለትንሽ ጊዜ ነው ከዚህ ቦታ የምትቀመጨው፣ ከዛም በኋላ ነገሮችን እናስተካክላለን ትላታለች ማለት ነው። ከዛም በኋላ ያው እንግዲህ እንደተለመደው ውሃ ትሰጣታለች፣ ውሃውን ትጠጣለች ማለት ነው። በስንቴም ብዬ ያለቻት ትጠጣለች ማለት ነው። እኔ እኮ አንቺን ለመጉዳት ፈልጌ አይደለም፣ ግን ነገሮች እስከሚስተካከሉ ድረስ ግዴታ እዚህ መቀመጥ አለብሽ ትላታለች አላች። ከዛን ወይዘሮ አልማዝ አዜብ ትመጣለች። ክፈቺ ክፈች፣ አንቺ የተረገምሽ አሮጊት ክፈች ትላታለች ማለት ነው። ወይኔ ወይኔ ተደረሰብኝ፣ ወይኔ ጉድ ሆንኩኝ፣ እቺ የተረገመች ተከትላይ መታለች ማለት ነው ትላለች ማለት ነው። ከዛም በኋላ ክፈቺ ክፈቺ፣ የሆነ ነገርማ እዚህ ውስጥ አለ፣ የሆነ የተደበቀ ነገርማ አለ እዚህ ትላለች ማለት ነው ወይዘሮ አዜብ። ከዛ በመጨረሻ ላይ ሰብራ ትገባለች ማለት ነው። ያው ሰብራ አዜብ ከመስበሯ በፊት እንግዲህ አልማዝ ደሊናን ታፍንና በጨርቅ አድርጋ ያው እንግዲህ ትደብቃታለች ማለት ነው። አንቺ ተረገምሽ፣ እዚህ ምን ትሰሪያለሽ ትላታለች። እኔ መብቴ ነው፣ አንቺን ማማከር አለብኝ እንዴ? አንቺ በዚህ ሰዓት ምን ታደርጊያለሽ? እኔ በፈለግኩ ሰዓት እቃ መውሰድ ማምጣት አልችልም እንዴ? በገዛ እንትኔ በገዛ ንብረቴ አንቺ ምን አገባሽ ትላታለች ማለት ነው። አይ የሆነ የደበቅሽው ነገርማ አለ እንጂ ከዚህ ውጭ ምንም ልታደርጊ እዚህ ውስጥ አልመጣሽም ትላታለች ማለት ነው። ምን አገባሽ አንቺ ሴትዮ ተይኝ፣ ውጭልኝ አሁኑ ውጭልኝ፣ የሰበርሽን በር ሰብረሽ አስተካክሊ ምናምን ትላታለች ማለት ነው። ከዛም በኋላ እንዴት ምንም ሆነ ምንም ተፈጠረ እደርስብሻለሁ፣ አንቺ የተረገምሽ እደርስብሻለሁ ትላታለች ማለት ነው። አንቺ ሴትዮ ለምን አትተኝም? ለምን ትከታተኛለች? ብላ እንግዲህ ትናገራታለች ማለት ነው። በመጨረሻ ላይም ወይዘሮ አዜብ ትወጣለች፣ ጥላት ትወጣለች ማለት ነው። ከዛን እንደተለመደው እንግዲህ አልማዝም ያው ጉድ ሆኜ ነበር እቺ ተረገመች ምናምን እያለች እንግዲህ ደሊናን ታነሳትና ታወጣትና ከመቀመጫዋ ታስቀምጣታለች ማለት ነው። ከዛ በስተመጨረሻ ላይም ያው ወደ ቤት ይመለሳሉ። እንግዲህ ከቤት ከተመለሱ በኋላ ካሌብ ነው እንግዲህ ሶፋ ላይ ሳላ ተቀምጦ ያገኙት ማለት ነው። ያው አዜብ ወደ ቤቷ ስትገባ አልማዝ ወደ ቤቷ ስትገባ በሩን ልትዘጋ ስትል ወይዘሮ አዜብ ደግሞ በሩን በቃ በኃይለኛው ከፍታ ትገባለች ማለት ነው። ከዛ እንዲ አንቺ ሴትዮ እየተከታተልሽ ነበር እንዲህ ምናምን ትላታለች። አንድ ሁለት ይነጋገራሉ ማለት ነው። ያው እንግዲህ እንደተለመደው ከዛ መጨረሻ ላይ አንቺ ሴትዮ ለምን አትተኝም? ለምን መከታተሉን አታቆሚ? ምን አገባሽ? ለምን አርፈሽ አትቀመጭም? ትላታለች ማለት ነው። ከዛም በኋላ እኔ እዛ ውስጥ ያደረግሽው ነገር አለሽ፣ እዛ ውስጥ የደበቅሽው ነገር አለሽ ስትላትኝ ምን አገባሽ ለደቂቃ እኮ ነው ያመለጥሽው ምናምን ትላታለች ስትላትኝ ከዛም በኋላ አይ ጆሮሽ አይሰማም እንዴ ወይዘሮ አልማዝ አዜብ ትላታለች ማለት ነው። ከዛን አንድ ሁለት እየተነጋገሩ ወደ ሳላው ሲሄዱ እንግዲህ ምስኪን ልጅ ምንም የማያውቅ የዋ ልጅ እንግዲህ ካሌብ ነው ተቀምጦ የነበረው። ወይ ካሌብ ልጅ ያለ እንዴ የታምሽታችሁ ነው የታምሽታችሁ ነው ሲላትኝ ልጄ ግቢ ውስጥ እኮ መናፈሻ እየተናፈስን አየር እናገኝ ብለን በዚህ ሰዓት እንዴት በዚህ ሌሊት አየር ልትቀበሉ ወይም አየር እንትን ልትሉ ልታገኙ ትወጣላችሁ ምናምን ሲላትኝ ከዛ መጨረሻ ላይ አይደለም እንደዚህ ብለን በቃ ምናምን ምክንያት አደረገችለት። ከዛን ወይዘሮ አዜብ እውነት ነው እንደ ይሄን ነገር ምናምን ሲያትኝ እናትን የምትልህን ስማ አትሰማ ከሆነ ብላ በጣም ተናደደች እና ጥላት ወደ ክላሷ ትገባለች። ከዛ በመጨረሻ ላይም ካሌብም በጣም ይናደድና እማዬ ይቺ ሴት ግን አዜብ አይሻት አዜብ እንዴት ተቆጥታ እንደገባች የሆነ አንቺና አዜብ የሆነ የደበቃችሁ ነገር ሚስጥር አለ ይላታል ማለት ነው። ከዛም በኋላ ካሌብ ልጄ ምንም የደበቅነው ሚስጥር የለም፣ ለምን እንደዚህ ብለህ ጠይቀኝ ትችላለህ? እሷ እንደሆነ እንትኗ ጸባይዋ እንደዚህ ነው፣ ኩርፊያዋ ካፍንጫዋ ነው ትለዋለች ማለት ነው። ከዛ መጨረሻ ላይ ያው እንግዲህ እንደዛው እንደተለመደው ማለት ነው። ስልክ ገባብኝ ይቅርታ ማለት ነው። እንግዲህ እንደተለመደው አንዱ
ስልክ ሲዘጋባቸው አያውቁም እንዴ? እና ይቅርታ ማለት ነው። ከዛ መጨረሻ ላይ አንድ ሁለት እያሉ ያው ካሌብም ጥርጣሬ ውስጥ ገባ። ከዛ መጨረሻ ላይ ልጄ 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 ቤዛ ጉድ ሁነናን ትላታለች ማለት ነው። ምንድን ሆነ እማዬ? ምን ሆነ? ምንድን ተፈጠረ? የተፈጠረ ችግር አለ ትላታለች። እንግዲህ ወይዘሮ አዜብ መጥታ ገብታ መካዘን ውስጥ ሰብራ ገብታ በድንጋይ ሰብራ ገባች ትላታለች። እማዬ ይቺ የተረገመች ሴትዮ እና አየቻት ደሊናን ትላታለች። አይ ደሊናን አላየቻትም፣ ደብቂያት ነበረ፣ ግን ገብታ ነበረ እየተከታተለች ትባታለች። ይሄ የአንቺ እንዝላልነት ነው። እንዴት ተከትላሽ እስከምትሄድ ድረስ አታይም? አትጠነቀቂም? ትላታለች። እኔ ልጄ ምንም ማውቀው ነገር የለኝም ምናምን ትላታለች። እንግዲህ ወይዘሮ አልማዝ ከዛ በስተመጨረሻም እንግዲህ እዛን አንድ ሁለት ይባባላሉ። ከዛ ካሌብ ወደ ደሊና ክላስ ሲገባ እንግዲህ የደሊናን ሻንጣ ነው ያገኘው ማለት ነው በስተመጨረሻ ላይ። ከዛ የደሊናን ሻንጣ ሲያገኝ እንዴት ደነገጠና አነሳ፣ ከፈተ። ልብሱን ካየ በኋላ እንዴት ደሊና በፍቃዷን ሄደው እየሄደችው እያሉ አልነበር እንዴ? እንዴት ልብሷ ተገኘ? እንዴት በምን ምክንያት ልብሷ ተገኘ? ይሄማ የሆነ ሴራ አለ ምናምን ሲል ከዛ መጨረሻ ላይ እንግዲህ ወይዘሮ አዜብ ወደ ክላስ ትገባለች ማለት ነው። ወደ ክላስ ከገባች በኋላ ያው ካሌብን ነው አየሽ፣ ይሄው የደሊና ልብስ እኮ እዚህ ውስጥ አለ ይላታል ማለት ነው። እንዴት ከየት አገኘው ስትለው ከዚህ ውስጥ ነው ያገኘሁትኝ። እንዴት እስከ ዛሬ ድረስን ያላገኘሁትም እዚህ ውስጥ እያደርኩኝ እንዴት ትለዋለች። አይ ልብ ብለሽ አላየሽም እንጂ ልብሱ እዚህ ውስጥ አለ ማለት ነው። እና ይሁን የተደበቀ ሴራ አለ ምናምን ብሎ ሲናገራትኝ እሷም ደግሞ አዎ የሆነ ነገር አለ፣ እኔ የምጠረጥረው ነገር አለ፣ ልጅቱን እንደደበቋትኝ ነው። ሁለተኛ ደግሞ የሆነ ቦታ በጣም የምጠራጠረው ነገር አለኝ ትለዋለች ማለት ነው። ምን አይነት ቦታ ነው ንገሪኝ ሲላትኝ፣ የምታውቂው ነገር ንገሪኝ ካላትኝ ሲላትኝ፣ ከዛ መጨረሻ ላይ አዎ ያ ቦታ የድሮ የእናንተ የመካዘን ውስጥ ነው ስትለው፣ እንዴት እዛ ውስጥ ማን ደበቃት ምናምን ሲል፣ እዛ ውስጥ የሆነ የጠረጠርኩት ነገር አለኝ፣ የሆነ የተደበቀ ነገር አለ ትለዋለች ማለት ነው። ከዛ በስተመጨረሻም እንግዲህ እሄዳለሁ፣ አገኛታለሁ፣ ፈልጋታለሁ ሲል ከዛ ለኮማንዶ ነው የደወለው ለፖሊስ ማለት ነው። ለፖሊስ ከደወለ በኋላ እንግዲህ ፖሊስ መርማሪ እንግዲህ የሆነ መካዘን ውስጥ ሻንጣዋ ልብሷ እዚህ እንዳለ ነው እና ልጅቲቱ ሰው አስገድዶ እንዳስወጣት ነው እንጂ በራሷ ፈቃድ እንዳልወጣች ነው። እባክህ ኮማንዶ፣ እባክህንስ ፖሊስ እዛ መካዘን ውስጥ እኔ መረጃ እልክልሃለሁ፣ ቦታውን እልክልሃለሁኝ፣ ትመጣለህ፣ እባክህንስ ይለዋል። እኔ ብቻዬን መሄድ አልችልም፣ ግዴታ አንተ አብረኸኝ መሄድ ያለብህ ይለዋል ማለት ነው። ከዛን እሺ ልና በኋላ ላይ ለደሊና ይደውላታል ፖሊስ ተብዬው ማለት ነው። ምክንያቱም ጉቦኛ ነው እንግዲህ ብር ሰጥታው ይሆናል ማለት ነው። አያችሁትኝ በጣም ከባድ ነገር ነው። እና እንግዲህ ፖሊሱም ደግሞ ቤዛ ነው የደወለላትኝ። ከዛን ማየ ጉድ ሆነናን ኮማንዶ ደውሎ ነበረ ካሌብ ወደዛ ቦታ እንደሚሄድ ትላታለች ማለት ነው። ውና ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካም እንግዲህ ሳለ ድምፁ ይቅርታ ማለት ነው። ያው ስልክ ተደውሎብኝ ነው ማለት ነው። ከአንድ ጊዜ ሁለት ጊዜ በጣም ነው ስልክ የተደወለብኝ። ልጄ ደሊና ተነሺ፣ አንቺ ክፉ አሮጊት የትም አታመልጨኝም፣ እደርስብሻለሁ ጉድጓድን ብትገቢ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ እንደተለመደው ክፍል 33 ደሊና ድራማ ተከታታይ ድራማ ነው ማለት ነው። ደሊና እንግዲህ እንደተለመደው ወይዘሮ አልማዝ ወደ ደሊና ሄደች ማለት ነው። ደሊናዬ ልጄ ተነሺ ውሃ ጠጪ ትላታለች። አልጠጣም ትሞችብኛለሽ፣ እኔ እንድትሞች አልፈልግም ትላታለች ማለት ነው። ከዛን እንዲሞት አይደል እንደ የፈለጋችሁትኝ፣ ተወኝ፣ ልቀቂኝ፣ አልጠጣም ውሃውንም ትላታለች ማለት ነው። አሁን ለትንሽ ጊዜ ነው ከዚህ ቦታ የምትቀመጨው፣ ከዛም በኋላ ነገሮችን እናስተካክላለን ትላታለች ማለት ነው። ከዛም በኋላ ያው እንግዲህ እንደተለመደው ውሃ ትሰጣታለች፣ ውሃውን ትጠጣለች ማለት ነው። በስንቴም ብዬ ያለቻት ትጠጣለች ማለት ነው። እኔ እኮ አንቺን ለመጉዳት ፈልጌ አይደለም፣ ግን ነገሮች እስከሚስተካከሉ ድረስ ግዴታ እዚህ መቀመጥ አለብሽ ትላታለች አላች። ከዛን ወይዘሮ አልማዝ አዜብ ትመጣለች። ክፈች አንቺ የተረገምሽ አሮጊት ክፈች ትላታለች ማለት ነው። ወይኔ ተደረሰብኝ፣ ወይኔ ጉድ ሆንኩኝ፣ እቺ የተረገመች ተከትላይ መታለች ማለት ነው ትላለች ማለት ነው።
ከዛም በኋላ ክፈቺ ክፈቺ የሆነ ነገርማ እዚህ ውስጥ አለ፣ የሆነ የተደበቀ ነገርማ አለ እዚህ ትላለች ማለት ነው ወይዘሮ አዜብ። ከዛ በመጨረሻ ላይ ሰብራ ትነሳለች፣ ሰብራ ትገባለች ማለት ነው። ያው ሰብራ አዜብ ከመስበሯ በፊት እንግዲህ አልማዝ ደሊናን ታፍንና በጨርቅ አድርጋ ያው እንግዲህ ትደብቃታለች ማለት ነው። አንቺ ተረገምሽ፣ እዚህ ምን ትሰሪያለሽ? ትላታለች። እኔ መብቴ ነው፣ አንቺን ማማከር አለብኝ እንዴ? አንቺ በዚህ ሰዓት ምን ታደርጊያለሽ? እኔ በፈለግኩ ሰዓት እቃ መውሰድ ማምጣት አልችልም እንዴ? በገዛ እንትኔ በገዛ ንብረቴ አንቺ ምን አገባሽ? ትላታለች ማለት ነው። አይ የሆነ የደበቅሽው ነገርማ አለ እንጂ ከዚህ ውጭ ምንም ልታደርጊ እዚህ ውስጥ አልመጣሽም ትላታለች ማለት ነው። ምን አገባሽ አንቺ ሴትዮ ተይኝ፣ ውጭልኝ አሁኑን ውጭልኝ፣ የሰበርሽን በር ሰብረሽ አስተካክሊ ምናምን ትላታለች ማለት ነው። ከዛም በኋላ እንዴት ምንም ሆነ ምንም ተፈጠረ እደርስብሻለሁ፣ አንቺ የተረገምሽ እደርስብሻለሁ ትላታለች ማለት ነው። አንቺ ሴትዮ ለምን አትተኝም? ለምን ትከታተኛለሽ? ብላ እንግዲህ ትናገራታለች ማለት ነው። በመጨረሻ ላይም ወይዘሮ አዜብ ትወጣለች፣ ጥላት ትወጣለች ማለት ነው። ከዛን እንደተለመደው እንግዲህ አልማዝም ያው ጉድ ሆኜ ነበር እቺ ተረገመች ምናምን እያለች እንግዲህ ደሊናን ታነሳትና ታወጣትና ከመቀመጫዋ ታስቀምጣታለች ማለት ነው። ከዛ በስተመጨረሻ ላይም ያው ወደ ቤት ይመለሳሉ። እንግዲህ ከቤት ከተመለሱ በኋላ ካሌብ ነው እንግዲህ ሶፋ ላይ ሳላ ተቀምጦ ያገኙት ማለት ነው። ያው አዜብ ወደ ቤቷ ስትገባ አልማዝ ወደ ቤቷ ስትገባ በሩን ልትዘጋ ስትል ወይዘሮ አዜብ ደግሞ በሩን በቃ በኃይለኛው ከፍታ ትገባለች ማለት ነው። ከዛ እንዲ አንቺ ሴትዮ እየተከታተልሽ ነበር እንዲ ምናምን ትላታለች። አንድ ሁለት ይነጋገራሉ ማለት ነው። ያው እንግዲህ እንደተለመደው ከዛ መጨረሻ ላይ አንቺ ሴትዮ ለምን አትተኝም? ለምን መከታተሉን አታቆሚ? ምን አገባሽ? ለምን አርፈሽ አትቀመጭም? ትላታለች ማለት ነው። ከዛም በኋላ እኔ እዛ ውስጥ ያደረግሽው ነገር አለሽ፣ እዛ ውስጥ የደበቅሽው ነገር አለሽ ስትላትኝ ምን አገባሽ ለደቂቃ እኮ ነው ያመለጥሽው ምናምን ትላታለች ስትላትኝ ከዛም በኋላ አይ ጆሮሽ አይሰማም እንዴ ወይዘሮ አልማዝ አዜብ ትላታለች ማለት ነው። ከዛን አንድ ሁለት እየተነጋገሩ ወደ ሳላው ሲሄዱ እንግዲህ ምስኪን ልጅ ምንም የማያውቅ የዋ ልጅ እንግዲህ ካሌብ ነው ተቀምጦ የነበረው። ወይ ካሌብ ልጅ ያለ እንዴ የታምሽታችሁ ነው የታምሽታችሁ ነው ሲላትኝ ልጄ ግቢ ውስጥ እኮ መናፈሻ እየተናፈስን አየር እናገኝ ብለን በዚህ ሰዓት እንዴት በዚህ ሌሊት አየር ልትቀበሉ ወይም አየር እንትን ልትሉ ልታገኙ ትወጣላችሁ ምናምን ሲላትኝ ከዛ መጨረሻ ላይ አይደለም እንደዚህ ብለን በቃ ምናምን ምክንያት አደረገችለት። ከዛን ወይዘሮ አዜብ እውነት ነው እንደ ይሄን ነገር ምናምን ሲላትኝ እናትህን የምትልህን ስማ አትሰማ ከሆነ ብላ በጣም ተናደደች እና ጥላት ወደ ክላሷ ትገባለች። ከዛ በመጨረሻ ላይም ካሌብም በጣም ይናደድና እማዬ ይቺ ሴት ግን አዜብ አይሻት አዜብ እንዴት ተቆጥታ እንደገባች የሆነ አንቺና አዜብ የሆነ የደበቃችሁ ነገር ሚስጥር አለ ይላታል ማለት ነው። ከዛም በኋላ ካሌብ ልጄ ምንም የደበቅነው ሚስጥር የለም፣ ለምን እንደዚህ ብለህ ጠይቀኝ ትችላለህ? እሷ እንደሆነ እንትኗ ጸባይዋ እንደዚህ ነው፣ ኩርፊያዋ ካፍንጫዋ ነው ትለዋለች ማለት ነው። ከዛ መጨረሻ ላይ ያው እንግዲህ እንደዛው እንደተለመደው ማለት ነው። ስልክ ገባብኝ ይቅርታ ማለት ነው። እንግዲህ እንደተለመደው አንዱ ስልክ ሲዘገባቸው አያውቁም እንዴ እና ይቅርታ ማለት ነው። ከዛ መጨረሻ ላይ አንድ ሁለት እያሉ ያው ካሌብም ጥርጣሬ ውስጥ ገባ። ከዛ መጨረሻ ላይም ልጄ ቤዛ ጉድ ሁነናን ትላታለች ማለት ነው። ምንድን ሆነ እማዬ? ምን ሆነ? ምንድን ተፈጠረ? የተፈጠረ ችግር አለ ትላታለች። እንግዲህ ወይዘሮ አዜብ መጥታ ገብታ መካዘን ውስጥ በድንጋይ ሰብራ ገባች ትላታለች። እማዬ ይቺ የተረገመች ሴትዮ እና አየቻት ደሊናን ትላታለች። አይ ደሊናን አላየቻትም፣ ደብቂያት ነበረ፣ ግን ገብታ ነበረ እየተከታተለችን ትባታለች። ይሄ የአንቺ እንዝላልነት ነው፣ እንዴት ተከትላሽ እስከምትሄድ ድረስ አታይም፣ አትጠነቀቂም ትላታለች። እኔ ልጄ ምንም ማውቀው ነገር የለኝም ምናምን ትላታለች እንግዲህ ወይዘሮ አልማዝ። ከዛ በስተመጨረሻም እንግዲህ እዛን አንድ ሁለት ይባባላሉ። ከዛ ካሌብ ወደ ደሊና ክላስ ሲገባ እንግዲህ የደሊናን ሻንጣ ነው ያገኘው ማለት ነው በስተመጨረሻ ላይ። ከዛ የደሊናን ሻንጣ ሲያገኝ እንዴት ደነገጠና አነሳ፣ ከፈተ። ልብሱን ካየ በኋላ እንዴት ደሊና በፍቃዷን እየሄደችው እያሉ አልነበር እንዴ? እንዴት ልብሷ ተገኘ? እንዴት በምን ምክንያት ልብሷ ተገኘ? ይሄማ የሆነ ሴራ አለ ምናምን ሲል ከዛ መጨረሻ ላይ እንግዲህ ወይዘሮ
አዜብ ወደ ክላስ ትገባለች ማለት ነው። ወደ ክላስ ከገባች በኋላ ያው ካሌብን ነው አየሽ፣ ይሄው የደሊና ልብስ እኮ እዚህ ውስጥ አለ ይላታል ማለት ነው። እንዴት ከየት አገኘኸው ስትለው ከዚህ ውስጥ ነው ያገኘሁትኝ። እንዴ እንዴት እስከ ዛሬ ድረስ እኔ አላገኘሁትም እዚህ ውስጥ እያደርኩኝ እንዴት ትለዋለች። አይ ልብ ብለሽ አላየሽም እንጂ ልብሱ እዚህ ውስጥ አለ ማለት ነው። እና ይሁን የተደበቀ ሴራ አለ ምናምን ብሎ ሲናገራትኝ እሷም ደግሞ አዎ የሆነ ነገር አለ